በኦሮሚያ ክልል በከፍተኛ ሁኔታ እየተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሉም ሆነ የፌደራል አካላት ኃላፊነታቸውን በአግባቡ እንዲወጡ ኢሰመኮ ጠየቀ። በኦሮሚያ ክልል ምስራቅ አርሲ ዞንና ደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠሩና ለሞት ለአካል ጉዳትና ለእገታ የዳረጉ ጥቃቶች መፈጸማቸውን የሰብአዊ መብት ጉባኤ ኢሰመኮ ማረጋገጡን ባወጣው ጋዜጣዊ መግለጫ አስታውቆም በክልሉ ከፍተኛ ሁኔታ እየተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሉም ሆነ የፌደራል መንግስት አካላት ኃላፊነታቸውን በአግባቡ እንዲወጡ ጠይቋል። በምስራቅ አርሲ የተፈጸመውን የተለያዩ የመብት ጥሰቶች መመርመሩን ያስታወቀው ኢሰመኮ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚዎችም ተጠያቂ እንዲሆኑ መግለጫ ማውጣታችንና ጥሪ ማቅረባችን የሚታወስ ነው ብሏል። በዚህም ኢሰመኮ ባሰባሰበው መረጃ መሰረትም በኦሮሚያ ክልል አርሲ ዞን በጉና መርቲ ሸርካና በሆሎንቆ ዋቢ ወረዳዎች ጥቅምት 14 ለ15 ቀን 2018 ዓ.ም እንዲሁም በ18 ለ19 ቀን 2018 ዓ.ም ብዛት ያላቸው የኦርቶዶክስ እምነት ተከታዮች የእስልምና እምነት እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት ተገደሉ መሆኑንና የተወሰኑትም ታግተው የተወሰዱ መሆናቸውን ገልጿል። በተመሳሳይም ጥቅምት 25 ቀን 2018 ዓ.ም በአርሲ ዞን መርቲ ወረዳ ጎዶ በሚባል አካባቢ የጤፍ አጨዳ ላይ ቆይተው ምሳ ለመብላት የተቀመጡበት 5 አርሶ አደሮች በታጠቁ አካላት ተገደሉ መሆኑን ኢሰመኮ ባረኩት ምርመራ ተረድቻለሁ ብሏል። ይሁን እንጂ የክልሉም ሆነ የፌደራል መንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ መወጣታቸውን ጥያቄ ውስጥ ካስገባ በኋላ የመብት ጥሰቱ በከፍተኛ ሁኔታ እየተባባሰ መምጣቱን ኢሰመኮ በመግለጫው አመልክቷል። በመሆኑም የፌደራልና የኦሮሚያ ክልል መንግስታት በክልሉ ከጊዜ ወደ ጊዜ እየተባባሱ የመጡትን የሰብአዊ መብት ጥሰቶች በቂ ትኩረት በመስጠት የህዝቡ ሰላም ተጠብቆ የመኖር መብቱ እንዲከበሩለትና እንዲያስከብሩ ጥሪውን አቅርቧል። የፌደራልና የኦሮሚያ ክልል መንግስታት የዜጎችን በህይወት የመኖር መብት የማስከበር ግዴታቸውን በአግባቡ እንዲወጡ በተለይም ጥቃቶች በተደጋጋሚ የሚፈጸሙባቸው አካባቢዎች በቂ የጸጥታ ጥበቃ እንዲደረጉ በኦሮሚያ ክልል በተደጋጋሚ ጊዜ ለሚፈጸሙ ጥቃቶች የፌደራልና የኦሮሚያ ክልል መንግስታት የጸጥታ አካላት ጥቃቶች ሳይደርሱ ቅድመ መከላከል ስራን በመስራት ተፈጽመው ሲገኙ አፋጣኝ ምላሽና ትኩረት በመስጠት ኃላፊነታቸውን እንዲወጡ ኢሰመኮ አሳስቧል። በምስራቅ አርሲ ዞን በተፈጸሙ ግድያዎችና አፈናዎች በተለይም በሃይማኖት ተቋማት ጉባኤ በኩል የተጀመረው የምርመራ ሂደት መኖሩን ኢሰመኮ የሚገነዘበው ቢሆንም ሂደቱ ዓለም አቀፍ ሰብአዊ መብት ደረጃዎችን ያሟላ ሙሉ በሙሉ ገለልተኛ ግልጽና ታማኝነት ያለው እንዲሆን መንግስት እንዲያረጋግጥና ምርመራውም ግኝቱ ለህዝብ ይፋ ተደርጎ የጥፋት ፈጻሚዎች ድርጊትም ትዕዛዝ ሰጪዎችም ሆኑ ሌሎችም በግ እንዲጠየቁም እንዲያደርግም አሳስቧል። ምስራቅ አርሲ ዞን ሸርካ ወረዳ የጸጥታ አካላት በተለያዩ ቀበሌዎች የተፈጸሙ ያሉና የሰብአዊ መብት ጥሰቶችን እንዲሁም ለጉዳዩ በቂ ትኩረት በመስጠትና በመከታተል ጥፋት ፈጻሚዎችም ለህግ በማቅረብ ተጠያቂ እንዲሆኑ የድርሻቸውን እንዲወጡ ኢሰመኮ ጠይቋል። በተመሳሳይ በደቡብ ኢትዮጵያ ክልል በጋሞ ዞን የዘይሴ ማህበረሰብ ያቀረበውን የልዩ ወረዳነት አስተዳደራዊ ጥያቄ ጋር ተያይዞ ጥቅምት 10 ቀን 2018 በተቀሰቀሰ ግጭት ንጹሃን ዜጎች ላይ የአካል ጉዳት መድረሱንና በርካቶችም ለእስር መዳረጋቸውን ኢሰመኮ ከአካባቢው ካሰባሰብኩት መረጃ ለመረዳት ችያለሁ ብሏል። ስለሆነም በደቡብ ኢትዮጵያ ክልል በክልሉ የሚነሱ የመዋቅር ጥያቄዎችና የሀገሪቱ ህግ በተከተለና ማህበረሰቡን አሳታፊ በሆነ ሰላማዊ መንገድ በወቅቱ የሚፈታበትን ሁኔታ እንዲያመቻችና በሂደቱ የሚፈጠሩ ግጭቶችንም እንዲከላከል ኢሰመኮ በጥብቅ ማሳሰቡን አዲስ ማለዳ ከመግለጫው ተመልክቻለሁ ብላለች። አዲስ የሳይንስና ቴክኖሎጂ መዝገበ ቃላት ከእንግሊዘኛ በአማርኛ ተሰናድቶ ቀረበ። መዝገበ ቃላቱ ለኢትዮጵያ ሳይንስና ቴክኖሎጂ ዕውቀት ፈጠራ ተደራሽነት ከፍተኛ አስተዋጽኦ እንደሚኖረው ተገልጿል። በኢትዮጵያ ሳይንስ አካዳሚና የኢኖቬሽን ቴክኖሎጂ ሚኒስቴር ትብብር የተመረቀው የሳይንስና ቴክኖሎጂ ጽንሰ ሐሳብ አቻ ስያሜዎች ከብያኔያቸው የተያዘ አዲስ የሳይንስና ቴክኖሎጂ መዝገበ ቃላት ለኢትዮጵያ ሳይንስና ቴክኖሎጂ ዕውቀት ፈጠራና ስርጭት ከፍተኛ አስተዋጽኦ እንደሚኖረው ተገልጿል። የሳይንስና ቴክኖሎጂ እንግሊዘኛ አማርኛ መዝገበ ቃላቱ የሳይንስ ዕውቀትን በማስፋፋትና ሳይንሳዊ ባህልን በማዳበር ተልዕኮን በመፈጸም ሂደት አይነተኛ ግብዓት ለማበርከት ያለመ መሆኑና መዝገበ ቃላቱ ወደፊት በሌሎች ሀገርኛ ቋንቋዎችም ተተርጉሞ ሰፋ ላለ ህብረተሰብ አገልግሎት እንደሚሰጥ የተደረገ መሆኑንም የኢትዮጵያ ሳይንስ አካዳሚ አስታውቋል።
መዝገበ ቃላቱ ማዘጋጀት ያስፈልገበት ዋናው ምክንያትም የሳይንስና ቴክኖሎጂ ዕውቀት በዓለም አቀፍ ደረጃ በፍጥነት እያደገ በመምጣቱ እና በሀገራችን ትምህርት የቴክኖሎጂ ሽግግር የምርምር ዘርፎች ጉልህ የሆኑ ለውጦች እየታዩ መሆናቸውን በቋንቋ ምክንያት በሳይንስና ቴክኖሎጂ ሐሳቦች የመግለጽ አቅም ማዳበር አስፈላጊ ሆኖ በመገኘት መሆኑንም አካዳሚው አመላክቷል። በዓለም አቀፍ ደረጃ ሳይንስ ለመላው የሰው ልጆች እድገት እያበረከተ ያለው አስተዋጽኦና ዓለምን ለጋራ ዓላማ የማስተባበር ኃይሉ በመላው ዓለም በሚዘከርበት የዓለም የሳይንስ ቀን የተመረቀው አዲስ የሳይንስ ቴክኖሎጂ እንግሊዘኛ ወደ አማርኛ መዝገበ ቃላት በሳይንስና በቴክኖሎጂ ዕውቀት ፈጠራና ስርጭት ረገድ በኢትዮጵያ ከፍተኛ አስተዋጽኦ እንደሚኖረው የኢትዮጵያ ሳይንስ አካዳሚ ፕሬዝዳንት በላይ ካሳ ተናግረዋል። በመጽሐፉ ምረቃ ስነ ስርዓት ላይም የመክፈቻ ንግግር ያደረጉት የኢኖቬሽን ቴክኖሎጂ ሚኒስቴር በለጠ ሞላ በበኩላቸው አዲሱ የሳይንስ ቴክኖሎጂ እንግሊዘኛ አማርኛ መዝገበ ቃላት መጽሐፍ ህትመት ተከናውኖ ለምረቃ መብቃቱ የሳይንስና ቴክኖሎጂ ዘርፉን በመርዳት ወደ ተግባር ለመለወጥ ለሚያደርገው ጥረትም ጉልህ ሚና ያለው መሆኑ ተገልጿል። በቀጣይ መዝገበ ቃላቱ በብዙ የሀገራችን ቋንቋዎች የተተረጎመ ተደራሽ እንዲሆን ለማስቻል ከኢትዮጵያ ሳይንስ አካዳሚ እና ሌሎች ተመሳሳይ ዓላማና ተልዕኮ ካላቸው ተቋማት ጋር በትብብር መሰራት ያለበት መሆኑንም ሚኒስቴሩ አስገንዝቧል። በኢኖቬሽን ቴክኖሎጂ ሚኒስቴር ድጋፍ በኢትዮጵያ ሳይንስ አካዳሚ የታተመው አዲስ የሳይንስ ቴክኖሎጂ ከእንግሊዘኛ ወደ አማርኛ መዝገበ ቃላት ከ30 በላይ የሙያ ዘርፎች ከ90 በላይ ከፍተኛ ትምህርት ከምርምር ተቋማትና ከሳይንስ አካዳሚ የተመረጡ ዕውቀት ባለሙያዎች የተሳተፉበት ሲሆን ከ11500 በላይ የሳይንስና ቴክኖሎጂ ስያሜዎች የተበየኑበት መሆኑንም አዲስ ማለዳ ከኢትዮጵያ ሳይንስ አካዳሚ ያገኘችው መረጃ አመላክቶናል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ